በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወኩሉ ከመ ጽላሎት ይሃልፍ። ሁሉም ነገር እንደ ጥላ ያልፋል። የማያልፍ ነገር ከቶ በዚህ ዓለም የለም። ሹመቱም ቢሆን ይሻራል፣ መልክም ቢሆን ይፈርሳል፣ ስልጣንም ሁሉም ይወረሳል፣ አካልም ቢሆን ይፈርሳል። ይህንን ነው ቋሚ ነገር ተብሎ በዚህ ዓለም የሚወሰድ ነው። ሁሉም ነገር ያልፋል። ብርም ቢሆን ያልቃል፣ ወርቁም፣ ሁሉም ነገር በዚህ ዓለም ተወዳጅ የተባለው ሁሉ በስተመጨረሻ ተጠቅልሎ የማያልቀውን ሀብት ግን የገነት መንግሥተ ሰማያት እድል ስታገኝ ብቻ። ስለዚህ በተለይ በዚህ ዓለም የምንኖር አብዛኞቻችን ስለ ብር፣ ስለ ገንዘብ፣ ስለ ስልጣን ስንሯሯጥ ይታያል። ይህንን ሁሉ በስተመጨረሻ እንደሚያልፍ መገንዘብ አለብን። በእውነቱ በክርስቲያን እኛ እኮ የሚያስጨንቀን ጉዳይ በዚህ ዓለም ስንቱ ነገሮች አሉ። ጨጎራ የሆንብን ነገሮች፣ ጨጎራ የሆንብን የህሊና ነፃነት ስናጣ፣ ከወንድሞቻችን ፍቅር ስናጣ፣ የሰው ድህነቱ ብር ማጣቱ ብቻ አይደለም። ስንት ሰዎች ሀብታም ሆነው ልጅ መውለድ የተሰናቸው ሰዎች አሉ። ከጎረቤቶቻቸው ፍቅር ያጡ ሰዎች አሉ። የልቦና የህሊና ነፃነት ሰላምን ያጡ ሰዎች አሉ። ሀብታም የሚባለው ግን በዚህ ዓለም የክርስቶስን ፍቅር ያገኘ ሰው ብቻ፣ እሱ ቢሊየነር